Come in. Hi guys, ስሜ ቤዛ ይባላል። 21 ዓመቴ ነው። ከለንደን ሹፍ ቲቪ ላይ ተገኝቻለሁ። እንተዋወቅ። ሃይ እንዴት ነህ? እንዴት ነሽ? አለሁ። ማን ልበል? ስም? ያምላክ። ያምላክ። ስንት ዓመት ነው? 21። ስራ ምንድን ነው? ካሜራማን፣ ኤዲተር። ናይስ። እሺ፣ 2 ቁጥር ማን ልበል? ናታን ዳዊት ይባላለሁ። ስንት ዓመት ነው? 23። ኦኬ። ስራ? ተማሪና ላይክ በሳይድ ፓርት ታይም ይሰራሉ። በቃ እቃ ማሻሻጥ ምናምን። ናይስ። 3 ቁጥር ቃል ነው። ሰላም። ደህና ነሽ? እሺ፣ ስንት ዓመት ነው? 22። ኦኬ። ስራ ፎሬክስ ትሬደር እና አንዳንዴ ደግሞ ራይድ ይሰራል። ናይስ። 4 ቁጥር ሰላም፣ እንዴት ነህ? ሰላም፣ እንዴት ነሽ? አለሁኝ። ስሜ አዶኒያስ እባላለሁ። 22 ዓመቴ ነው። የሳይኮሎጂ ተማሪ እና ፓርት ታይም ደግሞ ፎቶግራፈር እና ቪዲዮ ኤዲተር። እነዚህ ፎቶዎች ማለት አሁን ያሉበት ስቴት አይደለም። እነዚህ ፎቶዎች ግሎፕ አድርገዋል ወይ አላረጉም የሚለውን እናያለን። ከዛ በፊት ግን ፎቶዎቹን አይተሽ you're supposed to give your first impression of what you think ስለ እነዚህ ፎቶዎች። እሺ፣ ከአንድ ቁጥር ጀምሪ። እሺ፣ 1 ቁጥር አቤት። ፎቶህን ስንት ዓመት ነበር እዚህ ጋር? እኔ እንጃ እድሜን ረሳሁት፣ ግን አይ ቲንክ 9ኛ ክፍል ምናምን ነገር ነበር። ኦኬ። የሆነ አራዳ ትመስላለህ። ፖዙ ምናምን እንደዚህ ነው። አራዳ፣ የድሮ አራዳ። መነጽሩ ተመችቶኛል። ቴንክ ዩ። ደስ ይላል። አይ ቲንክ በጣም ደግ ትመስላለህ። ኦ ቴንክ ዩ። አመሰግናለሁ። ከፊት ኦኬ። 2 ቁጥር አቤት። እንዴት ነህ? አለ እንዴት ነሽ? እንጃ ኖርማል ፎቶ ነው። ደስ ትላለህ። ቴንክ ዩ በጣም ከእንቅልፍ ገና የተነሳ ነው ግን የምትመስለው እዚህ ጋር ሊሆን ይችላል። እሺ፣ 3 ቁጥር አቤት። እዚህ ጋርም የድሮ አራዳ ነው የምትመስለው። አመሰግናለሁ። ፀጉር ምናምን ደስ ይላል። ስንት ዓመት ነበር እዚህ ጋር? እዚህ ጋር ወደ 16 ምናምን ነገር ይሆናል። ኦኬ። ጩጬ ነበር። እሺ፣ አሪፍ ነው። 4 ቁጥር ወይ አይ ላይክ ዘ ጃኬት። ደስ ይላል። ኖርማል ፎቶ ደስ የሚል ፒክቸር ነው። እንትን ትመስላለህ፣ ላይክ ጆክ፣ በጣም ጆክ የምትወድ ትመስላለህ። ቀልደኛ ይመስላል። በጣም የሚጫወት ነው ይመስላል። እውነት ነው። 4 ቁጥር እንደ ሰው ይለያያል፣ ግን አይ ቲንክ ልክ ነች። ከሁሉም ማን ሞር ግሎ አፕ ያደረገ ይመስልሻል? ከሁሉም አይ ቲንክ 1 ቁጥር እና ለምን አይ ፖዙ ምናምን ደስ ይላል። ላይክ እኔ ደግሞ ጸይም ወንድ ደስ ይለኛል። ከሆነ ደግሞ 4 ቁጥር። እነዚህ ሞር ግሎ አፕ ያደረጉ ይመስላል። አይ ቲንክ ያ። አሁን አንድ ትዊስት አለ። ኦኬ፣ ሁሉም ወጥተው ከፎቶቸው ፊት ይቆማሉ። ኦኬ። so you get to see them. Guys, are you ready? Yes. እሺ፣ መጀመሪያ 1 ቁጥር። ሃይ እንዴት ነህ? ሰላም ነው አለ። እሺ፣ እንዴት ነህ? ደህና ነኝ። አይ እውነት ማራና ይመስላል፣ ያስታውቃል። ቴንክ ዩ። ምን ያክል ግሎ አፕ አድርጓል ከፒክቸሩ? አይ ቲንክ በጣም ግሎ አፕ አድርጓል። እንደዚህ ኤክስፔክት አላደረኩም። እውነት? ኦኬ። አሪፍ ነው፣ ግን ፎቶ ላይ ረጅም ይመስላል። እዚህ ጋር አጭር ነው። እኔ ሜቢ ሂል ስላደረኩኝ ይሆናል፣ ግን አይ ያ ትንሽ። ኦኬ። እሺ፣ 2 ቁጥር። አይ እንዴት ነህ? ሰላም ነው አለን። ይሄም አጭር ነው። አይ እሱ ትንሽ ረዘም ይላል። እንዲሁም ፎቶ ላይ ነው አጭር የሚመስለው። እሱ ቆይቷል። ቆይቷል። Do you think he glowed up? Yeah, definitely. እሺ፣ የሁለቱን ግሎ አፕ ሬት አድርጊልኝ ከ10። 9 ከ10፣ 7 ከ10። 7 ከ10። ሃይ እንዴት ነህ? ሰላም ነው። ቆንጆዬ ነሽ። እዛ ጋር እስቲ ፎቶ ላይ ነገር አንተ ነህ እዛ ፎቶ ላይ? ያ ግሎ አፕ አድርጓል። መስቀሏ ስቲል እንዳለች ነው which is nice።
6 ከ10 6 ኦኬ ማለት he doesn't look bad ፎቶም ላይ 4 ቁጥር ሃይ እንዲለ ሰላም አለ definitely glow up አድርገሃል I like your style በጣም Thank you. ከ10 I would say 9 ከ10 Thank you. glow up okay perfect እሺ what's your hobby like free ስትሆን ምንድነው ማድረግ I like his outfit. Good. በጣም እንትን ክሬት ማድረግ ወዳለሁ። ክሬት ማድረግ ማለት it could be photography, videography, filmmaking, ስዕል ሊሆን ይችላል። just ሆቢዎቼ እነሱ ናቸው። okay travel ማድረግ ትወዳለህ? I haven't traveled that much ግን I'm open to it. okay ከሀገር ውጭ ወጥተህ ታውቃለህ? No, just ኢትዮጵያ መውጣት ትፈልጋለህ? sure why not? ሀገር ውጭ ብትወጣ የት ምን ሀገር ብታይ ደስ ይላል ወይ የት ብትሄድ ደስ ይላል? ኢታሊ ሲሲሊ ይባላል። ሲሲሊ okay good taste yeah Are you young guy? ጣሊያን is a good choice መጀመሪያ ከሀገር Beautiful. ትወጣ ከሆነ it's a good choice I've been there 4 ጊዜ ሄጃለሁ ጣሊያን it's a beautiful just traveling with yeah just travel ለማለት በጣም travel አደርጋለሁ እሺ 2 ቁጥር ሆቢ ምንድነው እና travel ማለት ትወዳለህ? ያ ትራቭል ያ ወዳሉና ላይክ እንደ ባኬት ሊስት አለ ወንደኛ እና ያኒ ሆቢ ደግሞ ላይክ ክሪኤቲንግ አዲስ ነገር ስፔሻሊ ወደ ኤሌክትሮኒክስ ነገር የሆነ መጠጋገን ማስተካከል ፊክስ ማድረግ would you say like adventurous አይነት ሰው ነህ like Yeah, of course, አዲስ yeah. ነገር spontaneously like ያ አዲስ ነገር ፕላን ሳታደርግ መውጣት ትወዳለህ? የሆነ በቃ ዋይናት እስኪ ልሞክረው ነገር የሆነ አላ ኤክስፒሪየንስ አለኝ ለማለት okay እንደዛ አይነት ሰው ነኝ እያስባለሁ። that's nice እና travel ማድረግ ትወዳለህ? ያ ኦፍ ኮርስ ትራቭል እኔ ያደርጋለሁ። እዚህ ሀገር ውስጥም በጣም ብዙ ቦታ ይጃለሁ። ሆቢ ደግሞ መሳል ደስ ይለኛል። መሳል okay እሺ እኔ ደግሞ አዳዲስ ነገር መሞከር በጣም ደስ ይለኛል። ሶ ከረንትሊ ፒያኖ ነው እየተማርኩ ነው። ሶ I'm into music production and stuff. ግን he looks so child ከዛ ውጪ ፋሽን እና ግራፊክስ ዲዛይን እና ፎቶ ኤዲቲንግ እንደሰራይ ማለት ነው። okay ልብስህን ምንድነው ኢንስፓየር ያደረገው? ማለት ኢንስፓየር ያደረገው ስለ it's different ማለት ከኛ እኛ ሀገር ውስጥ ብዙ አልተለመደም ከዚህ like እንደዚህ አይነት ልብስ like ወንዶች ላይም ሴቶች ላይም ኖርማል ልብስ ነው የሚለብሱና it's nice በጣም ነው የወደድኩት። ምንድነው ኢንስፓየር? I aspire to be a model someday. okay እና ከዚህ በፊት አንድ ፎቶ ሹት አድርጌያለሁ ለዚህ በዛው ለመቀጠል ነው። okay I have a question ለእናንተ ለወንዶች ሴት ልጅ ላይ ፊዚካሊ በጣም የምትወዱት ፊቸር ምንድን ነው? እኔ ፊዚካሊ የሚመቸኝ አይን እና ፈገግታ አሪፍ የሚያምር ከሆነ ፈገግታ እንዳሉት ስማይል አይስ በአጠቃላይ ላይክ ሃፒነስ የተለየ ነገር የላችሁ ፈገግታ ፈገግታ ብቻ ሊሆን አይችልም። ያ መጀመሪያ ላይ እሱ ነው የሚታየው። ለዛ ነው እንጂ ብዙ ነገር አለ። እኔ እኔ አሁን ዘመን አይኖድም ምን አይስ I like ice. Are you guys trying to be respectable ways is all your favorite feature fit ላይ ብቻ? I think ይመስለኛል Let's be honest. ምንድን ነው የሚታየው። ለዛ ነው እንጂ ብዙ ነገር አለ። እኔ በጣም አይኖድም ምን አይስ I like ice. Are you guys trying to be respectable ways is all your favorite feature fit ላይ ብቻ? I think ይመስለኛል Let's be honest. ሴት ልጅ ስታልፍ መጀመሪያ አይሆንም። Come on. ጥርስ ምናምን እንዴት ይታያል? በጣም አጭር ባትሆን ላይ ከኔ ጋር የተመጣጠነ like just like Is she a good height ለአንተ? yeah ሂል አድርጌያለሁ ባይ ችግር የለም እስቲ አብራችሁ እኮ ሂል አድርጌም ረጅም ነው። Yeah. What's your height? እኔ 60 60 እኔ 5'5" ነኝ። በሴንቲሜትር እና በሜትር ሜትር ከ80 8 God damn. እሺ አንቺስ ታውቂዋለሽ በሜትር 6 ሜትር ከ60? ሌላ ምንም የላችሁም ከሴት የምትወዱት? ስማይሏን ላይ የእጇን ጣት የእጇን ጣት እሱም እሺ ጃኬት ካረገች ወይ ግላቭ ካረገች ምንድነው ሌላ የሚመች በቃ የመጀመሪያ አይንህን ካች የሚያደርገው ነገር ምንድነው? እኔ መጀመሪያ ከለር በጣም ይስበኛል። ግን ከስኪን ከለር ምን አይነት ከለር ነው የምትወደው? ልክ እንዳንቺ አይነት እሺ ላይት ስኪን ላይክ ብትሆንና
መጀመሪያ ስማይል ያልኩሽ እኮ ፊት ለፊት ስታየው የምታየው ፌስ ነው። ከዛ ሄር ክሊንነስ በቃ ላይት ስኪን ስትሆን ደግሞ the first thing ወንድ ላይ ከተመቸኝ ሳየው የምወደው ነገር ሃይጂኒክ እና ጥርስ ደስ ይለኛል። ጥርስ እና ጸይም ወንድም ይመቸኛል። You have 2 more questions. ከዛ አንድ ሰው ኢሊሚኔት ታደርጋለሽ። እሺ እንደ ሲናሪዮ አይነት ጥያቄ ነው። ምን ታደርጋለህ ቢፈጠር የሚል ጥያቄ። አሁን ስታገባ ወይ ትዳር ስትይዝ ሁለታችሁም መስራት አለባችሁ ብለህ ታስባለህ ወይስ እኔ I can be a provider ብለህ ታስባለህ? like which one አንተ የምትመርጠው የቱ ነው? ካገባሁኝ ፕሮቫይድ ማድረግ እችላለሁ ብዬ ገባበት። ያ ማለት እሷ የራሷን መኒ ሜክ አታርግ ማለት አይደለም፣ ግን አዘማን ራፍት ፕሮቫይድ ብዬ አስባለሁ። የሆነ ችግር አጋጠማችሁ ፋይናንሽሊ እንበል፣ በቃ ትንሽ አግዥኝ ብለህ ያንን ጥያቄ ልታቀርብላት ትችላለህ እና አይ እኔ መስራት አልፈልግም like who do you think I am ብትል ምንድነው መልስ? ከዛ በኋላ who do you think I am? I'm not sure about that. ማለት እኔ መስራት አልፈልግም ብሎ አንተ ፕሮቫይድ ስታደርግ ነው ያልከው። አሁን ተነስተህ እንዲህ ስሪ ትለኛለህ አልላትም። ሲጀመር ፕሮብለሞች ምናምን እኔ በራሴ ዲል ማድረግ የምችለው ነገር ካለ ራሴ ዲል ማድረግ እችላለሁ። ነገር ግን ሪሌሽንሽፕ እንደ ትዳር ዩኒየን ነው። እኔ ስደክም እሷ አለች ብዬ ስለማስብ ያ ማለት ነው እሷ ላይ ሁሉም ፕሬሸሩን ጥልባታለሁ። ገባሽ? ኦኬ እሺ። ለቁጥር እሷ ትስራ ሳይሆን አዘማን ግዴታ ፕሮቫይደር መሆን አለብን። እሷ ግን ኢንተረስቷ ላይክ ከሆነ ትስራ ላይክ እንጂ ማለት ወንድ ነው ፕሮቫይደር፣ እሷ ግዴታ አይደለም። ግን ደግሞ ይሁን አጋጣሚ ሰው ልትታመም ትችላለህ፣ ይሁን ሊያጋጥም ይችላል። ግን ሳፖርት የምታደርግ ምናምን ቢሆን ደግሞ ደስ ይላል እንጂ እምቢ ብትል ደግሞ ስና ግዴታ አይደለም ላይክ እና እንደዛ ብዬ አስባለሁ። ሰፖርት ብንደራረግ አሪፍ ነው ባይ ነኝ። ግን እኔ ዋናው መስራት ያለብኝ የሰራውን እኔ ነኝ። ግን እሷ አንዳንድ ሴቶች አሉ ቤት መቀመጥ የሚያስጠላቸው ኦልሬዲ ልስራ ብትለኝ እኔ አልከለከላትም። አልሰራም ብትል ግን መፍቷም ነው። ለመጀመሪያው ጥያቄ one of my red flags ambition የሌለው ሰው ነው ማለት ግዴታ ስራ መሆን የለበትም። አትሊስት የሆነ ኢንትረስት የሚያደርጋት የምታደርገው ነገር ቢኖር ደስ ይለኛል እና እንደ ወንድ ልጅ ፕሮቫይድ ማድረግ is fine. I think that's my responsibility እና በዛ በኩል እወጣዋለሁ። ለሁለተኛው ጥያቄ ደግሞ as long as we're in a relationship መተጋገዝ አለብን። እኔ የሆነ ነገር ብሆን በቃ ሁሉም ነገር ቀለጠ ማለት ነው። ለዚህ የኔም በሚቸግረኝ ሰዓት እሷ ብትሞላልኝ የጎደለውን ጎን ሌላ ጊዜ ነው የሚችለው አሪፍ ነው ብዬ አስባለሁ። What's your take on this? እንዴት ነው የምታስቢው አንቺ? ትክክል ነው። ትዳር ውስጥ ስትሆን እሱ እንዳለው ዩኒየን አብረህ ሰርተህ ማደግ አለብህ ብዬ አምናለሁ። ሲናሪዮ ልስጥሽ አንቺ። እሺ ለምሳሌ ባልሽ እኔ ፕሮቫይድ አደርጋለሁ ሁሉንም ነገር I want you to stay pretty and enjoy your life ቤት ሆነሽ ቢልሽ what would your answer be? አርጎት ነው I would love it. ማን ይጠላል? of course ፕሮቫይድ ካደረገ ከሱ ከመጣ 110%. all right እሺ you have to eliminate one person now. This is where it gets tough. እሺ reason መስጠት አለብኝ? yeah okay number 2 reason is በጣም ደስ ይላል ግን የሆነ እንደ ጓደኛ ማረጋ አይነት ሰው ትመስለኛለህ። not for dating. ጠልቻ አይደለም like ስታወራ ምናምን ይሄ you very friendly የሆነ vibe ነው ያለው ማለት ኤክስፕሌን በደንብ ማድረግ አልችልም። that's why ይመስለኛል ገብቶኛል ግን ይሄ ደስ ይላል like ኤክስፕሌን አደራረጉ ምናምን ግን ይሄ እንትን ነው okay what's your love language? quality time እና physical touch. receive ማድረግ የምትወደው ምንድን ነው? እኔ ልሰጥ የምችለው ከዛ ደግሞ receive ማድረግ የምትፈልገው የኔ ፊዚካል ተች እና
ሞደርን ስጦታ መስጠት ደስ ይለኛል እና የፍቅር ቋንቋዎች መቀበል ግን የምወደው በቃ ፊዚካል ተች እና እሺ 4 ቁጥር ለእኔ ደግሞ አክት ኦፍ ሰርቪስ እና ፊዚካል ታች ማድረግ የምወደው ማለት ነው። ኩክ ማድረግ ምናምን ስለምወድ words of affirmation በጣም ደስ ይለኛል መግለጽ ጊፍትም ደስ ይለኛል actually gift is nice quality time ማሳለፍ that comes with physical touch as well so ጨረሻቸው እኮ I think ሁሉ በቃ ሁሉ ነው የትኛው እኔ መስጠት የምችለው በጣም ጊፍት መስጠት እወዳለሁ ላይክ ሰርፕራይዝ ማድረግ ሰው በጣም ደስ ይለኛል ኦኬ ከዚህ በፊት አንድ የጠየቅነው ጥያቄ ነበር ሌላ ሾው ላይ ኦኬ ደግሜ ልጠይቅሽ ነው because you said you're good at gifts ለወንድ ልጅ የአበባ ወይም የፍላወር ኢኩቫለንቱ ምንድን ነው ብለሽ ታስባለሽ አያችዋ it's the men that are romantic I would say any album come on okay I would say perfume okay fancy ትወዳላችሁ perfume እሺ how do you feel about long distance relationship depends on the personality really so ይሄናል አይምሮዬን እንትን የሚለው ነገር አይደለም fair enough መተማመን ካለ ችግር የለውም ብዬ ነው የማስበው ሎንግ ዲስታንስ ማለት ነው ያው የኔ ደግሞ ላቭ ላንጉዌጅ የፍቅር ቃላቶችን ቢሽል ኖርማል ማድረግም እንችላለን እነሱ ኤክስፕረስ ብዙ ነበር አሉ ነው እየመጣችም ታይ ነበር እኔ የሚሄድ ባያት ነበረ የታገር ነበር እሷ ሆንግ ኮንግ ሀበሻ ናት ምን ሀገር ዜጋ ቻይና ነው ሆንግ ኮንግ በትምህርት ላይ የተዋወቅነው ከዛ ለጋፒየር ተመልሳ ሄደች በዛ ስላለፍኩበት አይደሆነ ሊሆን አስሎንጋስ ያንን ሰው ካመንኩበት የራሴ መቆጣጠር ስለምችል ቻሌንጅ ነው የምሰጣችሁ ኦኬ ሌትስ ሴይ ቤዛ ጋር ለ2 ዓመት ዴት አድርጋችኋል እና አሁን ብሬክ አፕ ማድረግ አለባችሁ ከሷ ጋር አንድ በአንድ ዋክ ታረጉና ወደሷ I want you guys to show me how would you break up with her ከዛ ሬት ማድረግ አለብሽ the way they break up እሺ ካራቁት እንጀምር so break up the reason is like future-አችን align ስላላደረገ I guess this is where we part ways አንቺ ምንም አጥፍተሽ አይደለም and I wish you the very best in everything you do and this is going to be the end of the road and I had a really great time with you ciao that's it how did that feel I think Sayed and like because we spoke ምናምን I think really እንደዛ break up የምታረግ ይመስለኛል ማለት ባህሪያ ይመስለኛል because አንዳንድ aggressive ሰው አለ አንዳንድ ግን እንደዚህ ሰው break up ሲያደርግ ደስ አይለኝም አይዞሽ እሺ ለምን it's like future-አችን align ስላላረገ ምናምን reason ነው ብዙ ያልተመቸኝ because we could have communicated ለምሳሌ እኔ ልጅ ብፈልግ አንቺ ባትፈልጊ እንዴት ነው የሚሆነው okay makes sense ish I like that I rate it 9 out of 10 9 out of 10 እሺ እንድስማማና ቢሆን በጣም ደስ ይለኝ ነበር ግን ያው ሀሳባችን ስላልተስማማ ፈጣሪ እንደው አንቺ ያሰብሽውን ያሳካልሽ ማንቺም ና ነገራሽ ብላሽ እያስደረካት ነው ብሬክአፕ የምታደርገው አይ የሆነ ሪል ማድረገው ይሄንን ነው I think የሆነ ሞጮክ የምትል ይመስላል ኧረ አለም ፈጣሪ ያሳካ እየመረካት የሆነ እንደዛ ነው ብላ እሺ ያሰብሽውን ያሳካልሽ ብዬ ነው የምሰናበተው እሺ let's say I'm very disrespectful አንተ በቃ በጣም ንቀሃለው በቃ በመንገድሽ ሁሉ ይጽናልሽ ብዬ ነው የሚል በቃ እውነት እንደዛ ነው በእንቴና okay so I rated 5 out of 10 እሺ አንድ ቁጥር okay so ይሁላ መንገድ ያስመጣሽ ትንሽ
አሁን የተለቀቀው ትናንትና አውርተን ነበረ እና ኮኔክት ስልክ የአንቺ ሳይድ ሰምቶ ቅርታ እና አይ ዶንት ቲንክ የኔ አይዲያ ለአንቺ የሚስማማ አይነት አልመሰለኝም። አይ ሆፕ ጥሩ ነገር እንደሚፈጠርልሽ ግን አምኩድ ቴንክ ዩ እንቦ አቀረበ I like that ምክንያቱም አጀማመሩ እዚህ ድረስ ያስመጣሁሽ አለ like I said before closure mode ሰው ላይ ያንን ሪስፔክት አድርጎ ዋሽም ወይ ቺት ባረግም ወይ you know closure እንትን ብለሃል I would say 9 out of 10 እሺ አንቺን ጠይቅሽና እነሱን ጠይቂያቸዋለሽ እሺ ቻይልድሁድሽ ልጅነትሽ እንዴት ነው? እኔ በአያቶቼ ነው ያደግኩት ከዛ በ9 ዓመቴ ከሀገር ወጣሁኝ አሁን ለንደን ነው የምኖረው ሀበሻ ካልቸር ተመተ በርበሬ ታጥነ ምናምን ነው የምታድገው እና እኔ ታጥነሽ ታውቂያለሽ በርበሬ? ኦፍ ኮርስ ሪሊ ያ ምን አድርገሽ ነው? ብር ሰርቄ ህፃን ነበርኩኝና like I was like 5 or 6 ብር እኮ የወሰድኩት ሜይ ቢ 5 ብር ከዛ ሄጄ ሚሪንዳና ዳቦ ገዛሁበት ከዛ ሚሪንዳውን ዳቦ ላይ አድርጌ መብላት በቃ በጣም የሚያስደስተኝ ነገር በህይወቴ ማለት ነው ከዛ መጨረሻ ላይ ሲያውቁ አያቴ ናት በርበሬ ያጠለች ከዛች ቀን ጀምሮ ብር የሚባል ነገር ጠላ የሰው ብር ሳይ እንደዚህ ነው የሚያደርገኝ እስካሁን ራሱ 5 ብር ስታይ በጣም ይሰቀጥጠኛል ያንተ ቻይልድሁድ እንዴት ነበር? I was so በጣም ኢንትሮቨርት ነበርኩ የሆነ ረባሽ ኢንትሮቨርት አለ አይደል በጣም ሲጀምር ህፃን ወንድ ሆኖ ረባሽ ነበር የለም በቃ ሁሉም እንደዚህ ነው እንደሰት ADHD like over እንትን በጣም ቀልቃላ ያስታውቃል ፎቶ ላይ መጀመሪያ ያየነው ፎቶ እንደዚህ እንደዛ ነበርኩኝ ግን like እያደግኩኝ ሲመጣ ሞር ካርም እየሆንኩ መጣሁ ከዛ ሰው ጋር መግባባት የኔ እንዴት መሰለሽ ፋሚሊ ፋዘር በጣም ሞር ፈታ ያለ ሰው ነው ማዘር ደግሞ ሪስትሪክት ነበረች እኔ ደግሞ እንዴት መሰለሽ ልጅነቴ በጣም አንተ ልጅ ደግሞ ስትሪክት ያለ አብዛኛው ነገሮች ስትሪክት ነው እና በቃ ጦር ነበር በጣም ረብሽ ነበር ደግሞ እኔ የመጨረሻ ከብራዘሮቼ 15 ምናምን ጋፕ አለ እና ብቸኛም ስለሆንኩ ትንሽ ፍሪደም ተሰጥቶኝ ነበር ኦኬ እኔም ከአያቶቼ ጋር ያደግኩት የቤት ውስጥ ነበር ሁልጊዜ እኔም ከአያቶቼ ጋር ያደግኩት የቤት ውስጥ ነበር ሁልጊዜ የሚውለው እና የኔ ፓረንቶች ደግሞ ድሮም ዲቮርስ ስለነበሩ ብቻ በቃ ብዙ ነገር እንድሞክር ያበረታቱኝ ነበር እዚህ ማይክሮቦቲክስ ምናምን ክረምት ወዳደር ነበር ከዛ ውጪ ብዙ ግም አላደርግም አስራ ቤተሰቦቼ ጋር መሄድ በቃ ግን ደስ ይል ነበር በጣም ከአያቶቼ ጋር ስለደግ በጣም ወዳቸው So አሁን elimination time ነው I would like to eliminate አራት ቁጥር only because ደስ ይላል በጣም shake my hand ደስ ይላል በጣም ግን like in the little brother vibe ነው የሚሰጠኝ I feel like sorry ግን የሆነ አለኝ የሆነ certain type I would just like I don't know እንደሱ ጓደኛዬ ማድረግ ይመስላል ሁሉም ሰው የራሱ ምርጫ ስላለ አንስታን ግን በጣም I love your style ሁሉ ነገር Thank you. it's nice Too bad you guys live in the same country though. Yeah, Where does he live? የት ነው የሚኖረው? I'm from Brighton. Brighton. Yeah. Do you go Brighton University? Yes. So እዚህ holiday ነው የመጣኸው? I'm in Brighton. So we can go Brighton University. Where does he live? የት ነው የሚኖረው? I'm from Brighton. Brighton. Yeah. Do you go Brighton University? Yes. So እዚህ holiday ነው የመጣኸው? I'm in Brighton. So we can even He's not living here, so personality is different. ለዛም I'm not sure. No. He's not gay ግን girl ግን ማለት ነው ግን he's good ግን he is girly በጣም
meet up አንዳንዴ እኔ ብራይተን ስለሚሄድ ሰመር What do you ምናምን mean? ስላለ Just say, looking for more brothers or? ሎኩ እሺ ቤዛ እንዳለች ሹቱ በጣም ያደክማል እና ርቦኛል። She said like you like ሰው ምናምን ቢዘና ተወካለች። ከዛ ሁለተኛውም አሁን ሁለተኛ ኢሊሚኔሽን ታይም ውስጥ ተሰጠው የብቻውን ሰው so we can even meet up አንዳንዴ እኔ ብራይተን ስለሚሄድ ሰመር ከዛ ስላለ Just say, looking for more brothers or? ሎኩ እሺ ቤዛ እንዳለች ሹቱ በጣም ያደክማል እና ርቦኛል። ምን ምሳ ነው የምትጋብዙኝ እንደዚህ አይታችሁኝ ብላለች። ስጋ ነክ ነገር ይመስላል። ስጋ ያ ደስ ይላል። ወይን ደግሞ ረሞከራምሳ ትንሽ በለጣሉት ክትፎና ሸክላ። ክትፎ ደስ ይለኛል፣ ሸክላ ግን ብዙም አይመችም። ጋዝ ላይ ትወዳለህ? በቃ ጋዝ ላይ እሺ ሪሌሽንሺፕ ውስጥ ግን አይደለምሽ ጋዝ ላይ ትምጣው። ከበላሽ የቆየሽው ነው? you know what ፓስታ በጣም ከበላው ቆይቻለሁ። ፓስታ ጸዴ ማቀው እዚህ ሀገር ታውቃለህ? አሪፍ እዚሁ ቤላ ታውቂያለሽ? ቤላ ጸዴ ፓስታ ቅድም የፍቅር ቋንቋዬ ፊዚካል ተች ብለን ላለው ኦር ወገብሽ ነው። I think you know the answer. no it doesn't have to be የምታስበው ነገር ግን it can be like cuddling. Yeah, sure. ለምሳሌ ከያደረግን ነው ያቀርፍሽ ይሄዳሉ ወይ እጅሽን ይዘዋሉ። ኖርማልም ኪስም አለው። ሞር በቃ በተግባር ይሻላል። እሺ ፌቨሪት አክሰንታችሁ ምንድነው? ጣሊያኖች ጣሊያን አክሰንት የሆነ ጥብቅ የሚያደርጉት ነገር ደስ ይላል። ብሪቲሽ አክሰንት ጣሊያን ሲሲሊ ያዘጋው ፐርሰናሊቲ ማለት ነው። ደግሞ ፊላይ ጣሊያን አክሰንት ነው ደግሞ to be honest ብዙ ሰው ብሪቲሽ አክሰንት በጣም ደስ ይላል። I hate British accent. You hate the British accent? I hate it. Let's hear yours. Can I get a bottle of water? በጣም ደስ ይላል። British accent. to be honest ብዙ ሰው ብሪቲሽ አክሰንት በጣም ደስ ይላል። I hate British accent. You hate the British accent? I hate it. Let's hear yours. Can I get a bottle of water? ምንድን ያለችው? እስቲ ወንድ Typical. What's your favorite My accent? favorite accent is ብሪቲሽ አክሰንት ደግሞ ከእንግሊዝ የመጣችው ከለንደን ደግሞ ብሪቲሽ ጣሊያን no sorry የአሜሪካን accent. American accent. የአሜሪካን accent ወይ ደግሞ it's so weird ግን ሀበሻ እንግሊዝኛ ግን it's not like proper English like it's like broken English ገባ it's like it's so nice. I think you How are you? Isn't it? Is not it. Is not it? Is not it. ቻሌንጅ ሊስጣቸው ላይ አዎ ሁለታችሁን ፑሽአፕ ተጀምረላችሁ እስከምትደክሙ ፑሽአፕ ልታሰራችሁ ድረስ በደንብ ገብታችኋል በደንብ ከዛ ሜቢ ወይ ክትፎ ልንበላ እንችላለን ወይ ደግሞ ፓስታ እንበላለን። He said pasta That's what she said. At the same time ነው ከዛ በቃኝ እስከምትሉ ድረስ One, two, three, four.
Please motivate them. Motivation. Come on. Okay. Looks like we have our champion. Nick. ናይስ። አይ ጎበዝ ናችሁ ሁለታችሁ። ግን የእሱ እንትኑ አሪፍ ፖስቸሩ ይህን ትክክል ነው መሰለኝ። የእሱ ፎርም ቀጥ ያለ ያንሱ ፎርም ትክክል ነኝ። ያንተ ደግሞ መወገብ አለ። ግን who lasted the longest thing? I don't know, very difficult though. This is so difficult. Who lasted the longest thing? ያንተ ደግሞ መወገብ አለ። ግን who lasted the longest thing? I don't know, very difficult though. This is so difficult. Quite naughty. Okay. This is so difficult. Quite naughty. Okay. So that's your selection. Surprising. ለምን እሱን መረጥሽ? I feel like በጣም thoughtful ነው። ስለ ምግብ ስናወራ እሱ ምን አለኝ፣ ጥብስ ትወጃለሽ ነው፣ ጥብስ ይመችሻል፣ ጥብስ ምናምን ነገር አለ። አዎ ምናምን ስለ ኦኬ ራሱን መረጠ። እሱ ግን ምንድነው ያልበላሽ ለረጅም ጊዜ? I feel like that's very thoughtful. ሌላ ደግሞ ቅድም እንዳልኩት ጸይም ሰው በጣም ደስ ይለኛል። የጅም ሰውም ይመስላል በትንሹ even though fail ቢያደርግም እሱ feel like he's ስለዚህ ላንቺ long lasting ከመሆን posture matters ማለት ነው form matters. Yeah. You said you are too short. መጀመሪያ ላይ እኔ በሂድ ስለሆንኩ ደግሞ የሾርት ፎቶ ክሊሮች መስል ነበር። አሁን እሱ በጣም ኮምፎርታብል የሆነ ፖዚሽን ላይ ሆኖ ይሆናል እሱ ሎንግ ላስት ያደረገው። እሱ ደግሞ I don't know if I think it matters posture እንጂ የልጅነት ፎቶ አራዳ ስለመሰለ አይደለም። እሱም ትንሽ አለበት እሱ። እኔም እንደዚህ አይነት ፎቶ ስላለኝ I was like yeah we compatible. Okay, thank you so much. እናመሰግናለን። I find this person attractive. ቆሞ ይላል I was like, yeah, we compatible. Okay, thank you so much. Okay, thank you. እናመሰግናለን። I find this person attractive. እዚህ ሰው ጋር ኢንስታግራም ወይ ስልክ ቁጥር ብቀይር ደስ ይለኛል። እዚህ ሰው ጋር ፈርስት ዴት በሞክር ደስ ይለኛል። ፋኑ ሌላ መስላል ግን አይሰየም። እሺ thank you so much. እናመሰግናለን። Thank you for gracing our show. How was it? አሪፍ ነበረ. I get to meet new people. በዛውም I found a friend London የሚኖር Brighton የሚኖር Crazy coincidence. We did not know. Seriously? በእውነት አንድ ቦታ ናቸው። እኔም አላወኩም። Brighton ሲል I'm like Brighton ደግሞ በጣም ሎካል
ምን ያክል ክሎስ ነው ብራይተን? It's like 40 minutes. 14 minutes. 40 minutes. 40 minutes. That's close አይደለም? Have you ever dated UK guys? Yeah. Yeah. How about Habesha guys? Yeah. Habesha from the UK ይቆጠራል? Yeah, of course. So yeah, Habesha from the UK. ሌላ not really. Habesha or UK guys? Habesha of course. Habesha. All the way. Why? ለምን? እኔ እንጃ እኔ እዚህ ስለተወለድኩኝ እዚህ ስላደግኩኝ I like to keep the culture going. በዛ ላይ አሁን ቡና እያፈላሁኝ እጣን ባጨስ I don't have to explain ለምን እጣን እንደማጨስ like ምንድን ነው እንዲህ ላይ አልፈልግም like ያስነ ቁርጥ በበላ እንዲህ ምንድን ነው እንጂ ሀበሻ የምታስታውሹ ካልቸር ሾክ አለ ያጋጠመሽ? ስትል ላይ ለምሳሌ ከኛና ከነሱ ካልቸር በጣም ተቃራኒ ነው ክላሽ የሚያደርግ I would say ሃይማኖት እና የሀበሻ ወንዶች አስተሳሰብ እዚህ ያሉና እዚህ ያሉ it's very different. ሀበሻ ወንዶች አስተሳሰባቸውን ትወጂዋለሽ? ምናቸውን? አይ እዚህ ያሉትን ወዳቸዋለሁ። እዚህ ያሉትን ዩኬ ያሉትን ሀበሾች ሳይሆን እዚህ ያሉትን ሀበሾች ዩኬ ያሉት ሀበሾች they have this mentality ከኔ በላይ ማንም የለም and very arrogant. Most of them ትዳራቸው ላይ ብዙ ፋውል የሚሰሩ እዚህ ግን እዚህም አለ it's the same everywhere ግን እዚህ ይሻላል ብዬ አስባለሁ። እሺ how was your Shuf TV experience? It was good. I never expected እዚህ show ላይ ለመቅረብ ግን አሪፍ it's a good experience. Shuf TVን ብዙ ሰው ያውቀዋል in London? Yeah, a lot of people know in London. እኔ ከሰማሁት I was actually thinking to bring it in London. Okay, Shuf TV is going Shuf international. Baby, እያሰብን ነው with Stay tuned እንበላቸው. Yeah, stay tuned. Stay tuned, guys. Thank you so much. It was a pleasure having you here. Thank you በጣም አመሰግናለሁ. Of course. በዚህና በሌሎች መሰል የመዝናኛ ፕሮግራሞቻችን መሳተፍ የምትፈልጉ በቴሌግራም ቻናላችን I think we have finished ለዛ በቃ ይሄንን ከጨረስን ይበቃል። አሁን ስጋ አንሳ ከርበንስ ደቂቃ ሆነ ካሮስ ወሬ ብቻ በሚስታስ ሰዓት ቆይቶ I will come to live yesterday. Stay tuned. ብቻ ቪዲዮስ ለጨረስን ይሄን ድረስ ምን ኮንፈረንስ ቪዲዮ በቃ